ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናሌ መጣችሁ። በዛሬው ቪዲዮ የምንመለከተው ቡናን በጭራሽ መጠጣት የሌለባቸውን ሰዎች በስፋትና በዝርዝር የምታውቁበት አስተማሪ ቪዲዮ ነው የሚሆነው። በተጨማሪም የቡና ጥቅሞችንም በዝርዝር የምነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩን። ወደ ዛሬ ፕሮግራሜ ከማለፌ በፊት ለቻናሌ አዲስ ስለሆናችሁ እንኳን በሰላም መጣችሁ። እኔ ዶክተር ናሆም ነኝ። ሰብስክራይብ በማድረግና የደውል ምልክቷን በመጫን ከጤና ጋር የተያያዙ ጉዳዮች ላይ የማቀርብላችሁን አስተማሪ ጤና ፕሮግራሞችን መከታተል ትችላላችሁ። አብሮነታችሁ አይለኝ። መልካም ቆይታ። በመጀመሪያ ቡናን ማስወገድ ወይም ደግሞ በጭራሽ መጠጣት የሌለባቸው ሰዎች መሃል ከባድ ጭንቀት ወይም ደግሞ ፍርሃት ያለባቸው ሰዎች ቡናን እንዲጠጡ አይመከርም ማለት ነው። ቡና ካፌን ይዛል። ካፌን የነርቭ ስርዓትን ከመጠን በላይ ያነቃቃልና የጭንቀት ጥቃቶችን እረፍት ማጣትና የልብ ምትን ሊጨምር ይችላል ማለት ነው። ከዚህ ጋር ተያይዞ ጭንቀት ወይም ደግሞ ፍርሃት ያለባቸው ሰዎች ከቡና እንዲርቁ ይመከራል። በመቀጠል የእንቅልፍ ማጣት ወይም ደግሞ የእንቅልፍ መዛባት ያለባቸው ሰዎች ቡና የእንቅልፍ ዑደትን ያዛባልና ከዚህ ጋር ተያይዞ ከመተኛታችሁ በፊት ቡናን የምትወስዱ ከሆነ የእንቅልፍ ዑደታችሁን ያዛባልና እንቅልፍ ጥራትን ለማሻሻል እጅግ የማትችሉ ይሆናል ማለት ነው። ስለዚህ የእንቅልፍ ማጣት የእንቅልፍ መዛባት ችግር ያለባችሁ ከቡና መራቅ ይኖርባችኋል። በመቀጠል ቁጥጥር ያልተደረገበት ከፍተኛ የደም ግፊት ያለባችሁ ሰዎች ካፌን የደም ግፊትን በጊዜያዊነት ይጨምራል። ስለዚህ ይህም ደግሞ የልብ ቧንቧን አደጋ ይጨምራል ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ የደም ግፊት ወይም ደግሞ ቁጥጥር ያልተደረገበት የደም ግፊት ካለባችሁ ከቡና መራቅ ይኖርባችኋል። በመቀጠል የልብ ምት መዛባት ያለባችሁ ሰዎችም ከዚህ ጋር ተያይዞ ቡና መደበኛ ያልሆነ የልብ ምትን ሊያባብስ ይችላል። የልብ ችግር ያለባችሁ ሰዎች ከቡና ብትርቁ እጅግ ይመከራል። በመቀጠል የሆድ ቁስለት ወይም ደግሞ ከባድ የጨጓራ በሽታ ያለባችሁ ሰዎች ቡና የሆድ አሲድን ይጨምራል። ይህም ቁስለትንና ህመምና እብጠትን ሊያስከትል ስለሚችል ከቡና መራቅ ይኖርባችኋል ማለት ነው። ካልሆነ ደግሞ የምትጠጡት ቡናን ማቀዝቀዝ እጅግ በጣም የተሻለ ይሆናል ማለት ነው። በትኩሱ ከመጠጣት አቀዝቅዛችሁ ብትጠጡት የተሻለ ይሆናል። በመቀጠል እርጉዝ ሴቶች በተለይም ደግሞ በከፍተኛ መጠን ቡና የምትጠጡ ከሆነ ከፍተኛ የካፌን መጠን የጽንስ መጨናገፍን ሊያመጣ እንደሚችል ማወቅ ይኖርባቸዋል። እርጉዝ ሴቶች በተቻላችሁ መጠን ቡናን መቀነስ ይኖርባቸዋል። ሌላው የአይረን እጥረት ወይም ደግሞ የደም ማነስ ያለባችሁ ሰዎች ቡናን ብተው ወይም ደግሞ በቀነሱ እጅግ ይመከራል። በተለይም ደግሞ ከምግብ ጋር አርጋችሁ ቡና የምትወስዱ ከሆነ ያን ነገር ማቆም ይኖርባችኋል ማለት ነው። ሌላው የግላኮማ ወይም ደግሞ የአይን ችግር ያለባችሁ ሰዎች ቡናን ብታቆም ይመከራል። ካፌን የአይን ግፊት ይጨምራል። ይህም ደግሞ ሁኔታውን ሊያባብሰው ይችላል። ስለዚህ በተጨማሪም ካፌን በጣም ስሜታዊ የሆኑ ሰዎች ትንሽ መጠን እንኳን ራስ ምታት፣ ማዞር ወይም ደግሞ ፈጣን የልብ ምት ማቅለሽለሽ ሊያስከትል ስለሚችል እነዚህ ከላይ ጠቀስኩላችሁ እያንዳንዳችሁ ሰዎች እነዚህ ምልክቶች የምታዩ ከሆነ ከቡና መራቅ ወይም ደግሞ ቡናን በከፍተኛ መጠን መቀነስ ይኖርባቸዋል። ነገር ግን ማወቅ ያለባችሁ ሁሉም ሰው ለቡና ተመሳሳይ አይነት ምላሽ ይስጣል ማለት አይደለም። ስለዚህ አንዳንድ ሰዎች በአነስተኛ መጠን ሁኔታውን ሊያልፉት ይችላሉ። ነገር ግን ምልክቶቹ ከታዩና እጅግ እየተባባሰ ከሆነ ሙሉ በሙሉ ከቡና መራቅ ይኖርባቸዋል። በመቀጠል ቡና ስትጠጡ የምትሰሯቸው የተለመዱ ስህተቶችን በዝርዝር የምነግራችሁ ይሆናል። በመጀመሪያ በባዶ ሆድ ቡና መጠጣት ይህ የሆድ አሲድን ሊጨምር ይችላል። ሆድ መነፋት፣ የሆድ እብጠትን ሊያስከትል ይችላል ማለት ነው። ስለዚህ በባዶ ሆድ ቡና ከመጠጣት መቆጠብ ይኖርባችኋል። በመቀጠል ከመጠን በላይ ስኳር ወይም ደግሞ ጣዕም ያላቸው ነገሮችን ቡና ውስጥ መጨመር እጅግ በጣም የተሳሳተ ይሆናል ማለት ነው። ስለዚህ ክብደት ትጨምራላችሁ፣ የደም ስኳር መጨመር ይመጣል፣ የኃይል መበላሸት ይመጣል እና ከመጠን በላይ ክሬም እና ሙሉ ቅባት ያላቸው ወተቶችንም እንዲሁ ከቡና ጋር በብዛት ከመጠቀም መራቅ ይኖርባቸዋል ማለት ነው። ስለዚህ በተለይም ደግሞ ክሬም ያላቸው ቅባቶች ጤናማ ያልሆኑ ቅባቶች ናቸው፣ ካሎሪን ይጨምራሉ። ስለዚህ ቡና ተፈጥሯዊ የጤና ጥቅምን እጅግ በጣም የሚቀንሱ ይሆናል። ሌላው ከመጠን በላይ ቡና መጠጣት እጅግ በጣም ከጥቅሙ ይልቅ ጉዳቱ ያመዝናል ማለት ነው። በቀን 3-4 ሲኒ በላይ መጠጣት ጭንቀትን፣ የልብ ምትና የራስ ምታት ወይም ደግሞ የሆድ ድርቀትን ሊያስከትል ስለሚችል ከቻላችሁ በቀን 3 ሲኒ 4 ሲኒ በቂ ነው። ከዛ በላይ የምትጠጡ ከሆነ ግን ከጥቅሙ ይልቅ ጉዳቱ የሚያመዝን ይሆናል። ሌላው በከፍተኛ ሙቀት መጠን ቡናን የምታፈሉ ከሆነ ቡና ከመጠን በላይ ማሞቅ አንቲኦክሲደንቶችን ያጠፋል። ውሃ መጠጣትን ችላ ማለት የለባችሁም። ስለዚህ በደረቁ ቡና ከመጠጣታችሁ በፊት ውሃ ብትጠጡ እጅግ ይመከራል። በቂ ውሃ ሳይኖር ቡና መጠጣት ድርቀትን ስለሚያስከትል ማለት ነው።
ቡና ድካምን ይሸፍናል፣ ነገር ግን እረፍትን አይተካም። ስለዚህ ይህም ረጅም ጊዜ ድካም ሊያስከትል ስለሚችል ድካምን ለማሸነፍ ብላችሁ ወይ ደግሞ እንቅልፋችሁ እንዳይመጣ ብላችሁ በተደጋጋሚ ቡና የምትጠጡ ከሆነ እጅግ በጣም የድካም ስሜት የሚሰማችሁ ይሆናል። ሌላው ውጥረት ወይም ደግሞ ጭንቀት ሲኖርባችሁ ቡና መጠጣት ይሄ ከዚህ ጋር ተያይዞ ካፌን ጭንቀትን፣ ፍርሃትና የኮሌስትሮል መጠንን ሊያባብስ ስለሚችል ከዚህ ነገር መቆጠብ ይኖርባችኋል። በመቀጠል ቡና በአግባቡ አለመጠቀም፣ ከእንቅልፍ በኋላ ወዲያውኑ ቡና መጠጣት፣ ከተነሳችሁ በኋላ ለ60 ወይም 90 ደቂቃ መጠበቅ እጅግ በጣም የኃይል ሚዛንን የተሻለ ያደርገዋል። በመጨረሻም ቡና በመጠኑ ሲወሰድ ብዙ የጤና ጥቅሞችን ይሰጣችኋል። በመቶዎች የሚቆጠሩ ውህዶችን ይዟል። በሳይንስ ላይ የተመሰረተ የቡና የጤና ጥቅሞችን በዝርዝር እነግራችኋለሁ። አንደኛ፣ ቡና የጸረ አንቲኦክሲዳንት ምንጭ ነው። ቡና በብዙ አመጋገቦች ውስጥ ካሉ ትላልቅ የጸረ አንቲኦክሲዳንቶች ምንጭ አንዱ ነው። ስለዚህ ጎጂ የሆኑ እብጠቶችን ይቀንሳል ማለት፣ የበሽታ የመከላከል ስርዓታችሁን እጅግ በጣም ያሻሽለዋል። ቡና ከፍራፍሬዎችና አትክልቶች ጋር አብራችሁ ብትወስዱ የበለጠ ጸረ አንቲኦክሲዳንት የሚሰጣችሁ ይሆናል። በሁለተኛ፣ የአንጎል ተግባርና የአእምሮ ንቃትን ይጨምራል፣ ትኩረትን ያሻሽላል፣ የአእምሮ ድካምን ይቀንሳል፣ የማስታወስ ችሎታችሁን እጅግ የሚጨምር ይሆናል። ሶስተኛ፣ የአይነት 2 የስኳር በሽታ ተጋላጭነትን ይቀንሳል። ቡና ጠጪዎች ለአይነት 2 የስኳር በሽታ የመጋለጥ እድላቸው እጅግ በጣም አነስተኛ ነው። ስለዚህ የኢንሱሊን ስሜትን ያሻሽላል። ስለዚህ አንቲኦክሲዳንቶች የደም ስኳር ሜታቦሊዝምን ለመቆጣጠር ይረዳሉ ማለት ነው። ስለዚህ መደበኛ ቡና ጠጪዎች የስኳር በሽታ ተጋላጭነትን በ20 ወይም ደግሞ በ30% እጅግ በጣም የቀነሰ ነው ማለት ነው። ስለዚህ ቡና የምትጠጡ ከሆነ የአይነት 2 የስኳር በሽታ የመያዝ እድላችሁ በ20 ወይም ደግሞ በ30% ሊቀንስ ይችላል። አራተኛ፣ የልብ ጤናን ይደግፋል። በመጠኑ ቡና የምትጠጡ ከሆነ በቀን ቢበዛ ከ2 እስከ 4 ሲኒ ብትጠጡ ቡና ለልብ ተስማሚ ይሆናል። ስለዚህ የደም ስሮችን ተግባር ለማሻሻልም ይረዳል። ከልብ በሽታ ጋር የተያዙ እብጠቶችንም ለመቀነስ እጅግ በጣም የሚረዳችሁ ይሆናል። የስትሮክ አደጋንም ለመቀነስ ይረዳችኋል ማለት ነው። ከመጠን በላይ ቡና መጠጣት ግን ከላይ እንደጠቀስኩላችሁ ከጥቅሙ ይልቅ ጉዳቱ ይጨምራል። ያልተጣራ ቡና በአንዳንድ ሰዎች ላይ የኮሌስትሮል መጨመርን ያስከትላል። አምስተኛ፣ የጉበት ጤናን እጅግ በጣም የሚጠብቅ ይሆናል። ቡና ለጉበት ጤና ከሚያስፈልጉ ምርጥ መጠጦች አንዱ ነው። ስለዚህ የጉበት ስብ በሽታ የመያዝ እድልን ይቀንሳል። የጉበት ካንሰር የመያዝ እድልን ይቀንሳል። ቡና ዘውትሮ የሚጠጡ ሰዎች ከጉበት ጋር የተያዙ በሽታዎች የመያዝ እድላቸው እጅግ በጣም አነስተኛ ይሆናል ማለት ነው። ስድስተኛ፣ የነርቭ መበላሸት በሽታዎችን የመያዝ እድል እጅግ በጣም የሚቀንስ ይሆናል ማለት ነው። ቡና በረጅም ጊዜ ውስጥ በአንጎል ላይ የመከላከያ ውጤት አለው። አልዛይመር በሽታ የመያዝ እድልን ይቀንሳል። ፓርኪንሰን የመያዝ እድልን ይቀንሳል። አጠቃላይ ከዚህ ጋር የተያያዙ ከአንቲኦክሲዳንት ውጥረቶችን እጅግ የሚከላከል ይሆናል ማለት ነው። የአንጎል ተግባርንም ለመጠበቅ እጅግ የሚያግዛችሁ ይሆናል ማለት ነው። ሰባተኛ፣ ክብደትን ለመቀነስም በመጠኑ የሚረዳችሁ ይሆናል። ቡና ያለ ስኳር ወይም ደግሞ ያለ ክሬም ሲወሰድ ደግሞ ውጤታማ ይሆናል። ሜታቦሊዝምን ይጨምራል፣ የስብ ኦክሳይድ ያበረታታል እና የምግብ ፍላጎትን ለጊዜያዊነት ያቆማል ማለት ነው። ስኳር ጣዕም ያላቸው ክሬሞችን ቡና ላይ መጨመር ግን እነዚህ ጥቅሞችን ያሳጣችኋል ማለት ነው። ስምንተኛ፣ ስሜትን ላይ ያሻሽላል፣ ድብርትና አደጋንም ይቀንሳል። ቡና በአእምሮ የጤና አወንታዊ ተጽዕኖ ሊያሳድር ይችላል። አጠቃላይ ዶፓሚንና ሴሮቶኒን የሚባሉ የስሜት ህዋሳት ሆርሞኖችን ያነቃቃልና ድብርት አደጋን ይቀንሳል ማለት ነው። ስሜትና ተነሳሽነትን ለማሻሻልም እጅግ የሚረዳችሁ ይሆናል። መካከለኛ ቡና ጠጪዎች እጅግ በጣም ለዚህ ነገር የተሻለ ስሜት ይኖራቸዋል ማለት ነው። ዘጠነኛ፣ የምግብ መፈጨትን ጤና እጅግ ይደግፋል። ቡና የምግብ መፈጨት ስርዓትን ያነቃቃል፣ የአንጀት እንቅስቃሴ ያበረታታል። የአንጀት እንቅስቃሴዎችን እጅግ የሚደግፍ ይሆናል። ጠቃሚ የአንጀት ባክቴሪያዎችን ያበረታታልና ከምግብ በኋላ የምግብ መፈጨትንም እጅግ ስለሚረዳ የአጠቃላይ ለአንጀታችሁ እጅግ በጣም ብዙ የጤና ጥቅሞችን ይሰጣቸዋል። አስረኛ፣ እድሜን ይጨምራል ማለት ነው። ቡና ጠጪዎች ረጅም እድሜ መኖር እድል አላቸው። አጠቃላይ የመሞት አደጋን ይቀንሳል። በልብ በሽታ፣ በስትሮክ፣ በስኳር እና በኢንፌክሽን የመሞት አደጋን በመቀነስ እድሜን ለመጨመር ይረዳል። ጤናማ ለመሆንና ጤናማ ቡና ለመጠጣት ምርጡ መንገድ በቀን ከ2 ከ4 ሲኒ በላይ አለመጠጣት፣ የተጣራ ቡና መጠጣት፣ ኮሌስትሮል የሚጨምሩ ውህዶችን መቀነስ፣ ስኳርን መቀነስ፣ ባዶ ቡና መጠጣትን መልመድ አለባችሁ። በሌሊት ከመጠጣት መቆጠብ ይኖርባችኋል። ቡናን መገደብ ይኖርባችኋል። እርጉዝ ሴቶች ቡናን ባትጠጡት ይመከራል። የጭንቀት ችግር ያለባችሁ ሰዎች እንደዛው አይመከርም። የልብ ምት ያለባችሁ ሰዎች ቡና ከመጠጣት መቆጠብ ይኖርባችኋል። ስለዚህ በመጨረሻም በኃላፊነት ሲወሰድ ቡና ኃይለኛ የጤና ጥቅም ይሰጣችኋል። እናም ደግሞ ቡና መጠጣት የሌለባችሁ ሰዎችም
ከቡና በመራቅ ጤናችሁንም መጠበቅ ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ የጤና ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በነገው ዕለት በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።